አርቲስት ቬሮኒካ አዳነ የቀድሞ ፎቶ የምትመክረኝ የምትቆጣኝ እናቴ ገበና የስደት ጓደኛዬ በላይ ያወቅኳት ሀቢባን ሁላችሁም በእናታችሁ በደንብ እንድታመሰግኑ ይፈልጋለሁ። ሁሉ የጀርባ የለም ጭራሽ ዓለም ያካዝሽ ሆነና ጠንካራነቴ የሚያውቅ በመሆኑ ቬሮኒካ ብራንድ አምባሳደር ነበር። በዚህ ባላት ስምና ዝና ለ2 ዓመት በነፃ ብራንድ አምባሳደር ሆነታለች። በጣም በጣም ቅንነት ነው። በዚህ ሰዓት ያለንን ገንዘብ ሁሉ ሀብት ነገርን በሙሉ ንቆ አንድ ሰው ጎን መቀመጥ ማለት ነው። ቬሮኒካ ላንቺ ምን እላለሁ? ምን ልበል? እግዚአብሔር ይመስገን። ብዙ ጊዜ አንዳንድ ሰዎች ለእኔ የማደርጋቸው መልካም ነገሮች ወይም በቃ እንደዚህ አይነት ነገሮች ለታይታ ይመስላቸዋል። ግን እሱን የሚያውቀው መድኃኒዓለም ነው፣ እግዚአብሔር ነው። ለታይታ የሚያደርግ ሰው መጨረሻ ላይ ይዋረዳል፣ መጨረሻ ላይ እግዚአብሔር ያጋልጠዋል። እኔ እንደዚህ አይነት ሰው አይደለሁም፣ ለታይታም አይደለም፣ እግዚአብሔር በሚያውቀውና ስጥ ይሰጣል በሚለው ስለማመን እሷ እንደዛ ከሆንኩ በኋላ በጣም በጣም የሚገርማችሁ የሚገራርም እድል ነው ህይወቴ ላይ መጣው። እንደውም ሱሲ በዚሁ ልንገርሽ በጣም ህይወቴ ላይ የመጣው ወደፊት ነው ማሳውቃችሁ። በጣም ብዙ እድል ነው እግዚአብሔር ይዞልኝ የመጣው እሷን እንደዛ ካልኳት ሰዓት ጀምሮ ማለት ነው። ለእሷ ብቻ አይደለም በቃ ደግ መሆን መልካም መሆን ምንም አይከፈልበትም። በቃ ጥሩ እንቅልፍ ለመተኛት ነው ማለት ገንዘብም ቢከፈለኝ ወይም ተከፍሎኝም በብራንድ አምባሳደርነት ሰርቻለሁ። አሁን እየተባለ ምናልባት ከነሱ በላይ ይሄ ደስታ አለው በጣም ከነሱ በላይ የምር እውነት ለመናገር እና እኔ እግዚአብሔር ነው ያደረገው ነው ምለው። እሷ እዚህ መምጣቷም ህይወቷ ላይ ያጋጠሟትን ችግሮች እሷን ሊያነሷት ነው እና በጣም ማመስገን አለብሽ እነዛን ህይወቶችሽን ብዬ አምናለሁ። ለእሷ ብራንድ አምባሳደር በመሆኔ ክብሩ ለእኔ ነው እውነት ለመናገር። እኔ ነኝ ክብሩን የማገኝበት ከፈጣሪም ከህዝቡም ከሚወዱሽም ከአንቺ በላይ እኔ ነኝ ተጠቃሚ ነውና በጣም ደስተኛ ነኝ አንቺ ብራንድ አምባሳደር በመሆኔ። እዚህ ጋር የምታዩት ጸጉር የሱሱ ሂውማን ነው ባይዘው ቆሜ ላሳያችሁ እንዴት እንደሚያምር ማለት ነው። እና ገና ትናንት ነው የተሰጠኝ ገና ስራ ከመጀመሪያ እና ሱሱ በጣም ጠንካራ ሴት ነገ ደግሞ ታያታላችሁ። የምሬ ነው የምነግራችሁ። አንዳንድ ሰዎች አሉ ለትንሽ ጊዜ እቺ ሃኒ ምናምን ትሁን ወይ እቺ የደስታ ጊዜ ምናምን ለትንሽ ጊዜ ይሰራና ክዳትማቸውና ወይ ተውታል ወይ ተስፋ ይቆርጣሉ ምናምንና እኔ በሱሱ በእርግጠኝነት የዛሬ 2 ዓመት እዚሁ ላይ እግዚአብሔር እድሜና ጤና ይስጠን ያገናኘንና እዚሁ ሳውዝጌት አይደል ሳውዝጌት ሆቴል እንገናኛለን። እድሜና ጤና ይስጣችሁ። እናንተም በረከት በበረከት ሆናችሁ ከህይወታችሁ ላይ የተሻለ እጥፍ ነገር ሁላችሁም እሺ አጋጥሟችሁ እንገናኝ። እዚህ ሱሱ 6-7 ብራንች ከፍታ አሜሪካም አውሮፓም ኢትዮጵያም እርግጠኛው ነኝ ይሄን የምነግራችሁ በጣም ጠንካራ ሴት ስለሆነች ስለማምንባትም እና እኔ ነኝ ክብሩ ከአንቺ የበለጠ እኔ ነኝ ክብሩ ለእኔ ነው እና በጣም ደስተኛ ነኝ። ቤተሰቦችሽም እንኳን ደስ አላችሁ። በጣም ነው ማከብራችሁ። እንዳንድ ማህበራዊ ኃላፊነት መወጣት እንዳለበት ወጣትም በሳውዝጌት ሆቴል ስምም እንዲሁም በብዛት ብዙ አይነት አርቲስቶች ጋር ወይ ኢንፍሉዌንስ የሚያደርጉ ሰዎች ጋር እንገናኛለን እና ቅድም እንዳለችው ለታይታ የሚደረጉ ነገሮች አሉ፣ ከልብ የሚደረጉ ነገሮችም አሉና በዚህ አጋጣሚ በጣም ክብር አለን። በጣም እንወድሻለን እና ከብርሻለን። ለወጣቶች ተስፋ እንድትወጪ እየተደረገ አንድ ጥያቄ ካለ እቀበላለሁ፣ ካልሆነ ግን እግዚአብሔር ይስጣችሁ። ለምን ስላመማት
ለኔ መከታዬ ከጎኔ የምትሆን በቃ ከማትተወኝ ሁሌም አለሁልሽ ብላ የምትመክረኝ የምትቆጣኝ እናቴ ገበና የስደት ጓደኛዬ በላይ ያወቅኳት ሀቢባን ሁላችሁም በእናታችሁ በደንብ እንድታመሰግኑልኝ እፈልጋለሁ። ሁሌ የጀርባ አጥንቴ ናት ሀቢባ ማለት ለኔ እናቴ ነች። ዛሬ ቬሮኒካ አጠገብ የደረስኩት በሀቢባ ነው። ትናንት ማንም አያውቀኝም ነበረ። ዛሬ እንደዚህ እንድታወቅ ያደረገችኝ ሀቢባ ናት። ቲክቶክ ሚዲያ ላይም ታዋቂ እንደሆነ ያደረገችኝ ሀቢባ ናት። ዛሬ እንዳልወድቅም የኢትዮጵያ ሕዝብ ድጋፍ እንዲያደርግልኝ ያደረገችው እሷ ናት። በእሷ ነው የታወቅኩትና ቬሪም ቪዲዮ የምሰራቸው ቪዲዮዎች እሷ ጋር እንዲደርስ ያደረገችው ሀቢባ ጋር በመግባቴና ለእኔ ሁሌም ከጎን ይሆና ለዚህ ያበቃችኝ እህቴ እናቴን አመስግኑልኝ። የስደት እናቴ ናት። ሀቢባን አመስግኑልኝ። እኛ ገበናም ሆና አለሁልሽ ብላ ከጎኔ ስላለች ይሄ ቀን ለእኔ በጣም ትልቁ ቀን ነውና ለዛ ነው ስሜታዊ የሆንኩት። በጣም ይቅርታ ማለት የማልጠብቀውን ነገር ተስፋ በቆረጥኩበት ሰዓት በቃ ተስፋዬን እንደ አዲስ ቆሜ እንዴት ስላደረገችኝ ይሄ በጣም ትልቅ እንድታመሰግኑልኝ እፈልጋለሁ። ሁላችሁም እንድታመሰግኑልኝ እፈልጋለሁ። ለእኔ ይሄ ትልቁ ቀን ነው። ከዚህ በኋላ እኔ እንደ አዲስ ነው የምኖረው። እኔ በራሴ በጣም እተማመናለሁ፣ አኮራታለሁ። ለእኔ 2 ዓመት በነፃ ብራንድ አምባሳደር መሆን ማለት ለእኔ ትልቅ ነገር ነው። እኔ አኩርቻት እሷን ቻት ነገ ስለኔ በደረቷ ነፍታ እንድትሄድ ነው የምፈልገውና ሁላችሁም አመስግኑልኝ። በቃ መናገር አልችልም ከዚህ በላይ ውስጤ በጣም ቁስላለ። እንደምትሉት ነው ይሄ ሂውማን ሄር አያምርም። ቆይ መጀመሪያ እኔ ከማውራት ይልቅ የምር እኔ አነስ ያለ ፈልጌ ነው እንደዚህ የተሰራልኝ በምፈልገው ከለር። እያንዳንዱ ጥራት ያለው ነገር ካልሆነ በምን ታምር እንደማታቀርብ እርግጠኛ ነኝ። ማንነቷም ስለሆነ አንዳንድ ሰው ፐርሰናል አይታችሁት ስራውን መናገር ትችላላችሁ እና መጀመሪያ ስራዎቿን ከማየቴ በፊት ማንነቷ በደንብ ስላወቅኩትና እንዲሁ ደግሞ ውስጤ ስለነገረኝ በምንም ተአምር መጥፎ ምርት ወይም ለህዝቡ የማይገባ ምርት ቢዝነሴን ይጠቅምልኛል ብላ የምታደርግ አይነት ሴት እንዳልሆነች ፐርሰናሊቲዋ ስለገባኝ ነው መጀመሪያ። ከዛ በኋላ ግን እንዳለ ምርቶቹ አሁን ትናንትና ፀጉር ቤት ስንት ሰው ስልክ እንደወሰደ ይሄንን ይሆናል ወዱት ማርያም አይደል እኮ እኔ ደግሞ በደንብ አግዛታለሁ ሲሆን በቃ ተቀጣሪ ነኝ ቀጣሪ ነች ታዛዥ ነኝ። ግን ምትም በሙሉ ታጠፋውም መባረር ካለብኝ ግን ያው በደንብ ብዙ ነገር አግዛታለሁ ብዬ አስባለሁ። ይሄ ደግሞ ስራዎች ብራንድ አምባሳደር ሆኜ የሰራሁባቸው ገብታችሁ ብታዩ ምስክር ናቸውና በደንብ ብዙ ስራዎች እንሰራለን ብዬ አስባለሁ። ይህ የውል ስምምነት በውል ሰጪ ድርጅት ሱሱ ሂውማን ሄር እና በተወዳጇ አርቲስት ቬሮኒካ አዳነ በበጎ ፈቃደኝነትና ቅን ሀሳቢነት የሚደረግ ስምምነት ነው። ይህንን ስምምነት በዛሬው ዕለት በክብር ፈጽመዋል። እጅግ አድርገን እናመሰግናለን። ቴንክ ዩ እጅግ አድርገን እናመሰግናለን። አሁንም በድጋሚ እንኳን ደስ ያለሽ ሱሱ ቬሮኒካ፣ እንኳን ደስ ያለሽ ብሩኬ። ሱሱ ነች ሰርፕራይዙን ያዘጋጀችው። እንግዲህ ወደ ሱሱ እንሄዳለን ማለት ነው። ሱሱ ናቸው አንድ ላይ ያሉት። ምንድን ነው ሞራል ያስፈልጋል። የት አለ? እስኪ እጃችሁ ውስጥ አርቲስት ቬሮኒካ አዳነ የቀድሞ ፎቶዋ ከአባቷ ጋር ሞራል ቢስሚላሂ ረህማን ረሂም። ያው የሱሱ አባት ነው። ቬሮኒካን ልመረቅ ነው የመጣሁት። ያው ለደራሽ ፈጣሪ ይደርሳል። መታመሟን ዛንት ወዲያ ነበር የሰማሁት። አሁን ከህመሟ አገግማ ቆማ ለዓለም ውድድሮች እንድትበቃ በፈጣሪ ቤት ጠይቅላታለሁ። ቀንም ማታም በ5 ወቅት ሰላት እየሰገድኩ አንድ ቀን ቬሮኒካ
ዛሬ ከሜሮኒካ ጋር ያድርሰን ያኑረን፣ ረጅም እድሜ ይስጥልኝ። አባትሽንም በጣም ረጅም እድሜ አላህ ይስጠው፣ አንቺንም እድሜ በረከት ይስጥሽ። ያልሽው ነገር ሁሉ በረከት አላህ ያርግልሽ። አንድም ቀን ከጎንሽ መልአክ አይልቀቅሽ። አልሐምዱሊላህ። በጣም አመሰግናለሁ። መልካምነት ለራስ ነው። መልካምነት በረከት ነው። ፈጣሪ ዜሩ ራሱ ይካድሽ። በቃ ዜሩ ይጠብቅሽ። ግራና ቀኝሽ ልጄ ከብዙ ጨለማ ውስጥ ነው ያነሳሽ። ከወደቀችበት አንስተሽ ለዚያ ያክልሽ የኔ እናት። ዓለምን የምትገዢ ጀግና ያደርግሽ የኔ ውድ ልጅ። አንቺ ሰላማዊቷ ውዷ ኢትዮጵያዊት ውድ ልጄ አላህ ይክፈልሽ የኔ እናት። አላህ ይጠብቅሽ። ሱስዬ እንግዲህ እንኳን ደስ አለሽ። ቬሮኒካም በጣም ቀን ልጅ ናት እንደምታዩት ተመልካቾቼ። ቬሮኒካ ብራንድ አምባሳደር ሆናታለች በነፃ ማለት ነው ለሱሱ ሂውማን ሄር። ብዙ መልካም ልጅ ነችና ቬሮኒካ እንኳን ደስ አላችሁ በሏችሁ ኮሜንት ላይ። አዳዲስ ሆናችሁ ሰዎችም ቻናላችንን ሰብስክራይብ አድርጉ። ቴንክ ዩ። ማለት ሻመት ነው የምንለያየው፣ ግን ብዙ ነገር አብረን አሳልፈናል። ወይኔ ብዙ ነገር ከልጅነት ጀምሮ እና ያጎቴ ልጅ ነች። በጣም የምወዳት የማከብራት ነፍስሽማ ቁርጦ የደና አስመላሽ ባንቺ ቢጨክን የለም ጭራሽ። ሳውዝ ጌት ሆቴል አፓርትመንትን ከልቤ ማመስገን እፈልጋለሁ። ዛሬ ያያችሁትን ሙሉ ፕሮግራም ከሪፍሬሽመንት ጀምሮ እኛን ተቀብለው አክብረው የቤተሰብ ቤት እስኪመስለን ድረስ በጣም የሚገርም ቆይታ እንዲኖረን ቤታቸው ፈቅደውልን ቆንጆ ጊዜ ነበረንና ከልቤ አመሰግናችኋለሁ። እናንተም እየመጣችሁ ፈታ እንድትሉ እዚህ ጥሪ ያቀርባለሁ። አመሰግናለሁ።